ምን ሰላም አለ አብይ እያለ የሚለው ግጥም አይደለም፣ ቃና ያለው ቃል ስለሆነ የሚነገርም አይደለም። ከእነዚህ ጆሮ ገብ ሐረጋት ውስጥ ጎምዛዛ ሐቅ አለ። አብይ አህመድ አሊ ወደ ስልጣን ከመጡ ጊዜ ጀምሮ ኢትዮጵያ የእልቂት መንደር ሆናለች። ምን ሰላም አለ አብይ እያለ የሚሉ እልፍ ወጣቶች ጠመንጃ አንስተው ሞትን ተጋፍተዋል። እዚህ ጋር አንዲት አጭር ጥያቄ እናንሳ። አብይ አህመድ ያለ ጦርነት ምን ያህል ቀን በስልጣን ላይ ሊቆዩ ይችላሉ? አብይ አህመድ ይህንን ሁሉ ሰው ባይገድሉ፣ ይህንን ሁሉ ውጊያ ባያካሂዱ፣ ይህንን ሁሉ ትርምስ ባይፈጥሩ ለምን ያህል ሰሞን በመንበራቸው ላይ ውለው ሊያድሩ ይችሉ ነበር? ጥያቄውን ቀየር እናድርገው። እነዚህ አብይ እያለ ምን ሰላም አለ የሚሉት እንደ አሸን የፈሉ ወጣቶች ከአብይ አህመድ ወደ ስልጣን መምጣት በፊት በአገር ውስጥ ነበሩ። ለምን ታዲያ በእሳቸው ዘመን ውድ ሕይወታቸውን ሊገብሩ ጦር ሜዳ ወረዱ? ለምንስ ከእርሳቸው ወደ ስልጣን መምጣት በፊት የኢትዮጵያ ወጣቶች ጠቅላይ ሚኒስትሩ እያለ ሰላም የለም ብለው ለምን ወደ ውጊያ አልሄዱም? የኢትዮጵያ ወጣቶች ላለፉት 7 ዓመታት በአብዛኛው የተዋጉት እርስ በርስ አይደለም፣ ከአብይ አህመድና ምስለኔዎቻቸው ጋር እንጂ። የኦሮሞ ወጣቶች ኦላ ብለው ተደራጅተው ዘመቻ የከፈቱት አምባገነን ባሉት የአብይ አህመድ አገዛዝ ላይ እንጂ በአማራና የደቡብ ወጣቶች ላይ አይደለም። የትግራይ ወጣቶች እስከ ደብረ ብርሃን ያንጋጉት የፋሽስቱ የአብይ አህመድ ሰራዊት እያሉ የሚጠሩትን ጦር ነው። የአማራ ክልል ወጣቶች አብይ እያለ ምን ሰላም አለ የሚሉት ከ4 ኪሎ ጋር እየተፋለሙ ነው። ኢትዮጵያ እያለፈችበት ያለውን የመከራ ዘመን እየተዋጋች ያለችው 4 ኪሎ ከክልል ወጣቶች ጋር ነው። ጥያቄው እነዚሁ ወጣቶች፣ እነዚሁ ክልሎች ይሄው 4 ኪሎ ከ8 ዓመት በፊትም ነበሩ። ታዲያ ለምን አብይ አህመድ ከመጡ ጀምሮ የተከፋና የተደራጀ ወላጆቹን የተወ ወጣት ልጆቹንም የተወ አባት ኑሮውን የበተና አቧራ ስለምን የእርሳቸውን አገዛዝ ሊፋለም ወሰነ? በአፍሪካ ውስጥ በአሁኑ ወቅት ይህንን ያህል ተቃዋሚ የተነሳበት የአፍሪካ መንግስት የለም። በ7 ዓመት ውስጥ ሚሊዮኖችን የገደለ ሌላ መሪም የለም። ጥያቄው አሁንም አንድ ነው። ለምን ኢትዮጵያ አይታው የማታውልቅ እልቂት ውስጥ ገባች? ነገሩ የፋኖ ታጣቂዎች እንዳሉት ለመሆኑ ብዙ እማኝ መዘርዘር ይቻላል። አብይ እያለ ምን ሰላም አለ ማለት ጠቅላይ ሚኒስትሩ ይሁነኝ ብለው ጦርነት ይፈጥራሉ፣ በህዝብ መካከል ግጭትን ይቀሰቅሳሉ፣ አንዱን ህዝብ በሌላው ላይ ያስነሳሉ፣ አንድን ዞን በሌላው ላይ አትነሳም ወይ ይላሉ ማለት ነው። በመቶ ሺዎች እንተላለቃለን፣ 10 ቢሊዮን መድቤ እዋጋለሁ፣ ጦርነትን ለ20 ዓመትን ማራዘም እችላለሁ፣ 1 ሚሊዮን ወጣቶች አሰማርቼ መዋጋትም እችላለሁ እያሉ የተናገሩት በድብቅ አይደለም፣ በቀጥታ ስርጭት፣ ለዚያውም በቴሌቪዥንና በፓርላማ ነው። አንዱን ህዝብ ወዳጅ ሌላውን ጠላት አድርገው የተናገሩትን ቀርጸው አሰራጭተዋል። አንዱን ሃይማኖት በሌላው ላይ ለማዝመት ብዙ ጥረዋል፣ ተናግረዋል። ጸብን የሚዘሩት በአማራና በትግራይ ህዝብ፣ በኦሮሞና የአማራ ህዝብ፣ በኦሮሞና የሶማሌ ህዝብ፣ በሶማሌና የአፋር ህዝብ መካከል እንዲሁም በመተከል ነዋሪዎች መካከል ብቻ አይደለም። ጥርጣሬን የሚቀሰቅሱት ድሬዳዋ በህገ መንግስቱ የኦሮሞ ነች እያሉ በድሬዳዋ ነዋሪዎች መካከል ብቻ አይደለም። አዲስ አበባ ውስጥ ኦሮሞ ጠላ ኃይሎች ብዙ ናቸው እያሉ በመዲናዋ ዜጎች መካከል መጠራጠር ፈጥረውን ብቻ አልበቃቸውም። ወለጋ ቢገድለኝ ጅማ ይበቀልልኛል፣ የለገጣፉ ኦሮሞ መንግስት የተነካ ብሎ ወደ አዲስ አበባ እየተመመ ነው፣ ጎንደርን ሳለማ ጎጃም ከለከለኝ እያሉ የተናገሩ ሰው በእርግጥም እሳቸው እያሉ ሰላም አይኖርም የሚለውን የሚያስማማ ያደርገዋል። በእርግጥም ትውልዱ ዱር ቤቴ ብሎ በሰማይ የሚመጡትን የእርሳቸውን ድሮኖች፣ በምድር የሚዘምቱትን የእርሳቸውን ታንኮች ሊጋፈጥ ሲወስን እሳቸው እያሉ ሰላም እንደማይሰጡ ታውቆ ነው የሚለው አከራካሪ አይሆንም። ጠንካራና የረዥም ጊዜ ማህበራዊ አንድነት ያለው ህዝብ ጠቅላይ ሚኒስትሩ የጠሩትን ሌሎች ባለስልጣናት ያስተጋቡትን መተላለቅና ጥላቻ ተከትሎ የሚታሰበውንና የተጠራውን መንግስትም ስፖንሰር ያደረገውን ፍጅት አልፈጸመም። የኢትዮጵያ ወጣቶች በራሳቸውም ሆነ በወገናቸው ላይ የታወጀውን አብይ መር የእልቂት አዋጅ በቅጡ የተረዱ ይመስላሉ። ባሳለፍነው ሰኞ የወጣው የኦሮሞ ነጻነት ሰራዊት መግለጫ ይህንኑ አብይ እያለ ምን ሰላም አለ የሚለውን መልእክት የሚያስረግጥ ሆኖ ተሰራጭቷል። እናም መዝሙሩ አንድና የጋራ ሆኗል። አብይ እያለ ምን ሰላም አለ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።